You know what time it is. It's time to master your English with Talk Master. እኔ ሚስተር ሊዮ እባላለሁ። ዛሬ ደግሞ ለየት ባለ ሙቪ መጥቼላችኋለሁ። ከልጅነት እስከ እውቀት ስናያቸው ልንጠግባቸው ማንችል አክሽን ኮሜዲ የሆኑ ሁል ጊዜ ልንዝናናበት የምንችለው ረሽ አወር የተሰኘውን ሙቪ ይዤ መጥቻለሁ። አብራችሁኝ ቆዩ። ረሽ አወር የተለያዩ ባህሎችና ስብዕናዎች ያላቸውን ሁለት ፖሊሶች በአንድ ላይ የሚያገናኝ በቀልድና በአስደሳች የድርጊት ትዕይንቶች የተሞላ ፊልም ነው። በሎስ አንጀለስ አንድ ቻይናዊ ዲፕሎማት ልጅ ከታፈነች በኋላ በስራው ብቃትና በዲሲፕሊኑ የሚታወቀው የሆንግ ኮንግ መርማሪ ሊን ጉዳዩን ለመመርመር ወደ አሜሪካ ይላካል። ነገር ግን ሕጉን ከመከተል ይልቅ በራሱ መንገድ መስራት የሚመርጠው ተናጋሪና ቀልደኛ የኤልኤፒዲ መርማሪ ካርተር ጋር እንዲሰሩ ይደረጋል። ምንም እንኳን ሁል ጊዜ ቢጨቃጨቁና የአሰራር ዘዴያቸውን ቢለያይ አደገኛ ወንጀለኞችን እያሳደዱ ድብቅ ምስጢሮችን እየገለጡና ንጹህ ህይወትን ለማዳን ከጊዜ ጋር እየተወዳደሩ አብረው ለመስራት ይገደዳሉ። በሳቅ በአስደናቂ የድርጊት ትዕይንቶችና በሁለቱ ዋና ገጸ ባህሪያት መካከል ባለው የማይረሳ ቅንጅት የተሞላው ረሽ አወር በጣም የማይጠበቁ አጋሮች አንዳንድ ጊዜ በጣም ጠንካራ ቡድን ሊሆኑ እንደሚችሉ ያሳያል። በዚህም ሙቪ ላይ ሁለት ፖሊሶች አንድ ተጠርጣሪን ከያዙ በኋላ ማን እንደላከው ለማወቅ ይጠይቁታል። ነገር ግን በቋንቋ ስለማይግባቡ ሁኔታው ወደ አስቂኝ ትርምስ ይቀየራል። ፈረንሳይኛ የምትናገር መነኮሲት እንድትተረጎም ሲጠሯት የካርተርን ቁጣ በጨዋ ቃላት በመተርጎም ትዕይንቱን ከፍተኛ አስቂ እንዲሆን ታደርጓለች። በመጨረሻም አንድ ጠቃሚ ፍንጭ በማግኘታቸው ምርመራቸውን ወደ ቀጣዩ ደረጃ ያስቀጥላሉ። የመጀመሪያ ፍሬዛችን የምትሆነው I'll blow your off ትሆናለች ማለት ነው። እዚህ ጋር ካርተር የተጠቀማትን ቃል አልተጠቀማትም። እዚህ ጋር አስቂኝ ትዕይንት ነበር። እዚህም ትዕይንት ላይ ካርተር ምን ያደርጋል? መሳሪያውን የአንደኛው ጠላታቸው መቀመጫ ላይ ጠቁሞ blow it off ይለዋል ማለት ነው። blow it off ማለት ማፈንዳት፣ የሆነ አግሬሲቭ የሆነ ፍሬት ልታደርሱ እንደምትችሉ በዚህ መንገድ መግለጽ ትችላላችሁ ማለት ነው። ሌትስ ሴይ እናንተ አይበለውና የሆነ የማይሆን ኢንሲደንት ውስጥ ገብታችኋልና you have a gun on your hand እና ያንን መሳሪያ ያሶ ላይ ጠቁማችሁ ጭንቅላትን ነው ማፈነዳል ብላችሁ መናገር ስትፈልጉ እንዴት ነው የምትሉት? እስቲ ሞክሩ። you're gonna say I'll blow your head off ብላችሁ ትናገራላችሁ ማለት ነው። ሁለተኛ ላይ ደግሞ እየተጣሉ መሃል ላይ I've got your back ምትል ፍሬዝ ሰምተናል። I always got your back. I've got your back ማለት to look out for support እኔ አለሁልህ እንዳታስብ ፕሮቴክት አረጋለሁ ዲፌንድ አረጋለሁ ምንም አይነት dangerous situation ላይ or difficulty ላይ ብትሆን እኔ I'm here to support you whatever the circumstance is I'll support you ብለን እንናገራለን ማለት ነው። በዚች መንገድ ምን ብለን I've got your back so አለሁልህ እኔ እንዳታስብ ምንም ነገር እንዳትል ብላችሁ ለማለት ስትፈልጉ ምን እንላለን ማለት ነው? yes we say I've got your back ለምን ሲባል ብሎ ብስጭቱን ሲገልጽ ሰምተናል። እና በአሜሪካን ስላንግ ወይ እንደዚህ ስትናገሩ ለምን ሲባል ንዴታችሁን መግለጽ ስትፈልጉ why the hell ትላላችሁ ማለት ነው። Why the hell you give me an empty gun then? I did it. Why the hell would this happen? Why the hell would you speak to him? Why the hell would you speak to her? ብላችሁ ንዴታችሁን በከፍተኛ ሁኔታ ወይም መልኩ መግለጽ ትችላላችሁ ማለት ነው። so let's say እንደዚህ አይነት ኢንሲደንት happen አረገ። ይሄም ኢንሲደንት ምንድነው? አንድ የምትወዱት አጋራችሁ ከሌላ ሰው ጋር ሲያወራ አገኛችኋቸውና ለምን ሲባል ነው የምታወሪ ወይም ለምን ሲባል ነው የምታወራት ብላችሁ መናገር ስትፈልጉ ምን ትላላችሁ? so ወንድ ከሆነ why the hell would you speak to her ብለሽ ትይዋለሽ ማለት ነው። እሷ ደግሞ ሴት ከሆነች ምን ትላታለ? why the hell would you speak to him ብለህ በፍረስትሬሽን መልክ ጥያቄህን ታቀርባለህ ማለት ነው። እዚህ ጋር ደግሞ ኦፊሰር ሊን ለካርተር ያልተቀባበለ መሳሪያ ሲሰጠውና ሲተኩስ አልሰራ ሲለው ምን ሪያላይዝ ያደርጋል? ማግ እንደሌለው። ማግ የምትባለው ደግሞ ምንድነች? እቺ ጥይት የምታቅፈው በአማርኛ ተለምዶ አጠራር ካርታ እንላታለን አብዛኛዎቻችን። የላትም ነበረ መሳሪያውና ሲተኩስ አልሰራም አለው። ለሊን ምን ይለዋል? you almost got me killed ይለዋል ማለት ነው። You almost got me killed, Lee. almost የምትለው ቃል ለጥቂት ማለት ነው። ለጥቂት አስገድለኸኝ ነበረ። እስኪ እናንተ ደግሞ ለጥቂት ችግር ውስጥ ከተኸኝ ነበረ ብላችሁ መናገር ስትፈልጉ እንዴት ነው የምትሉት? so you say ምን ትላላችሁ? you almost got me in trouble. trouble ያው ችግር ስለሆነ
እሱን ወርድ ትጠቀማላችሁ። so you say you almost got me in trouble ብላችሁ በፍረስትሬሽን መግለጽ ትችላላችሁ ስሜታችሁ። so እዚህ ጋር ደግሞ stop playing around የምትል ፍሬዝ እናያለን። Tell him to stop playing around and talk right. እቺን ፍሬዝ ብዙ ጊዜ የምንጠቀማት ብዙ ሰው የሆነ ፉሊሽሊ አክት ሲያደርግ ታይማችሁን ዌስት ሲያደርግ ዝም ብሎ ሲቀልድ የሚያናድድ ድርጊቶችን ሲፈጽም stop playing around ብላችሁ በንዴትም ወይም ደግሞ በቁጣ መናገር ትችላላችሁ ማለት ነው ያንን ሰው። let's say የሆነ ቦታ ለመውጣት you are in a rush ቸኮላችኋል። rush ያው ቸኮላ ማለት ነው እና 2 ደቂቃ ነው የቀራችሁ የታይሙ ዴድላይን። ልጃችሁ ደግሞ እዚህ ጋር የሆነ አልተዘጋጀም ዝም ብሎ እየቀለደ ነው እንትን እያለ ነው እያሾፈ ነው እዚህ ውስጥ እዛ ምናምን ይሯሯጣል እና ምን ብላችሁ ትሉታላችሁ ያንን ልጅ? we only got 2 minutes so stop playing around ብላችሁ በቁጣ እንዲዘጋጅ ታረጉታላችሁ ማለት ነው። so እዚህ ጋር ደግሞ humiliate የምትል ቃል እንመለከታለን። Stop humiliating yourself. የዚች ቃል ትርጓሜ ራስን የሆነ embarrassed ማድረግ የሆነ in front of a crowd ሊሆን ይችላል። ራሳችሁን ማሸማቀቅ የሆነ ውርደት የሆነ ስሜት እንዲሰማችሁ ማድረግ ነው humiliation ማለት ነው። so let me give you an example. let's say you're in a courtroom ጃጁ አለ እናንተ ደግሞ ሎየር የላችሁ እና ከጃጁ ጋር ሎየር ሳይኖራችሁ ዝም ብላችሁ ብትከራከሩ ራሳችሁን ነው የምታዋርዱት። የሆነ ቅሌት ነው የሚሆንባችሁ እና እንደዚህ አይነት ሲቹዌሽን ውስጥ ያለን ሰው ምን ብላችሁ ነው የምትመክሩት? so you're going to say don't try to argue with the judge if you don't have a lawyer. lawyer ከሌላችሁ ከጃጁ ጋር እንዳትከራከሩ። why? because you're going to humiliate yourself inside the courtroom. እዚህ ጋር ደግሞ at stake የምትል ፍሬዝ እንመለከታለን ማለት ነው። There's lives at stake. at stake ማለት ከባድ የሆነ great risk ውስጥ ነው ያለው። በቃ ኃይለኛ ሪስክ ውስጥ አደጋ ውስጥ ነው ያለው ማለት ነው። if I say someone is at stake he's in a risk ብዬ መናገር ፈልጌ ነው ማለት ነው። so let me give you an example. የሆነ ሲናሪዮ ልስጣችሁ። የሆነ ሰውዬ ላይፉ ሪስክ ውስጥ ነው ያለው። ዶክተሮቹ ደግሞ የግዴታ ሰርጀሪ መስራት አለባቸው የሱን ህይወት ለመመለስ። የዛ ሰውዬ ህይወት ሪስክ ላይ ያለው ብላችሁ መናገር ስትፈልጉ እንዴት ብላችሁ ትሉኛላችሁ? so you say that person's life is at stake ብላችሁ ትናገራላችሁ ማለት ነው። እዚህ ጋር ደግሞ marked for death የሚለውን ቃል እናያለን ማለት ነው። You've both been marked for death. marked for death የዚህ ዴፊኒሽን ምንድን ነው? ያ ሰው ታርጌትድ ነው በሆነ ኦርጋናይዜሽን ሊሆን ይችላል፣ በሆነ ሰው ሊሆን ይችላል። ለምንድን ነው ታርጌትድ የሆነው? እንዲገደል። ሶ ለመገደል ማርክ ተደርጓል ማለት ነው ያ ሰውዬ። ሶ ሌትስ ሴይ አይበለውና let me give you another scenario. የሆነ ሰው he attempted to murder you እና you were marked for death እና እኔ የግድያ ሙከራ ተፈጽሞብኛል። ሶ ለመገደል እኔ ላይ የሆነ ሰው ማርክ አድርጎ ነበር ወይም ደግሞ ታርጌት አድርጎ ነበር ብላችሁ መናገር ስትፈልጉ እንዴት ብላችሁ ትሉኛላችሁ? so we say I was marked for death እንላለን ማለት ነው። so ቅድም እዛ ጋር I got your back ብዬ ተናግሬያለሁ። እዚህ ጋር ደግሞ የሱን ተቃራኒ የሆነ ፍሬዝ turn your back የሚል እናያለን ማለት ነው። Sister, turn your back. You don't... if someone turns their back at you it means ሁለት ዴፊኒሽን አለው። አንደኛው አኩርፏችሁ ወይም ተናዷችሁ ጀርባውን ሰጥቷችሁ እየሄደ ነው። ሁለተኛው ደግሞ ክህደት ሲፈጽምባችሁ ነው። so እዛ ጋር I got your back ከሚለው ጋር ክህደቱ ተቃራኒ ፍሬዞች እንዲሆኑ ያደርጋቸዋል ማለት ነው። so if I say I got your back አለውልህ እንዳትፈራ ነው። so if I turn my back on you ክጄሃለሁ ማለት ነው። so let's say የሆነ የቻይልድሁድ ፍሬንድ አላችሁ በጣም ነው የምትወዱት እና ካዳችሁ ምን ብላችሁ ነው የምትነግሩኝ ለኔ? እሱ እኮ ካደኝ እኔን ብላችሁ መናገር ስትፈልጉ what do you say? you say he turned his back on me ካደኝ ብላችሁ ነገራችሁኝ ማለት ነው እዚህ ጋር። so እዚህ ጋር ደግሞ shoved into የምትለውን ፍሬዝ እናያለን። Shove me in your mouth. shoved into ማለት forcefully ወይም ደግሞ በፕሬሸር የሆነ ነገር ፑሽ አድርገን እዛ ነገር ውስጥ መክተት ማለት ነው። so ጥያቄ ወይም ደግሞ ሲናሪዮ ወይም ኤግዛምፕል አልሰጣችሁም እዚህ ጋር shoved into የምትለውን ፍሬዝ ተጠቅማችሁ እስቲ አንድ ሴንተንስ ኮመንት ላይ አስቀምጡልኝ። so እስካሁን ያየናቸው ፍሬዞች አሉ። ለነዚህ ፍሬዞች ደግሞ የሚሆን ጥያቄዎች አዘጋጅተናል። እነዚህን ጥያቄዎች ሆፕፉሊ በደንብ ትሰራችኋላችሁ። ወደ ጥያቄዎቹ እንሂድ። A blow your off ማለት ምን ማለት ነው? ኤ ከባድ ጉዳት እንደሚያደርስ ማስፈራራት፣ ቢ መርዳት፣ ሲ መሸሽ። I've got your back ማለት ምንድን ነው? ኤ እተውሃለሁ፣ ቢ እደግፍሃለሁ ወይም እጠብቅሃለሁ፣ ሲ እሻሻሃለሁ።
why the hell ምንን ያመለክታል? ኤ ቁጣ ወይም ከፍተኛ ብስጭት፣ ቢ ደስታ፣ ሲ ሰላም። you almost got me killed ማለት ምንድን ነው? ኤ ህይወቴን አድነሃል፣ ቢ በድርጊትህ ምክንያት ለሞት ተቃርቤ ነበር፣ ሲ ተሳስተሃል። stop playing around ማለት ምንድን ነው? ኤ መጫወትህን ቀጥል፣ ቢ ቀልድና ጊዜ ማጥፋትን አቁም፣ ሲ ወደ ቤት ሂድ። humiliate yourself ማለት ምንድን ነው? ኤ ራስህን ማሳፈር፣ ቢ ራስህን ማክበር፣ ሲ ራስህን መከላከል። at stake ማለት ምንድን ነው? ኤ በአደጋ ላይ መሆን፣ ቢ በደህንነት መሆን፣ ሲ ማረፍ። marked for death ማለት ምንድን ነው? ኤ ለራስ መምረጥ፣ ቢ ለመገደል ኢላማ መሆን፣ ሲ ለሽልማት መመረጥ። turn your back ማለት ምንድን ነው? ኤ ወደፊት መመልከት፣ ቢ ጀርባህን ማዞር፣ ሲ መሮጥ። shove into ማለት ምንድን ነው? ኤ በቀስታ ማስገባት፣ ቢ በኃይል ውስጥ መግፋት፣ ሲ ማውጣት።